አርስቶትል የሳይንስ አባትና የጥበብ ንጉስ ዓለምን ከቀያየሩ ጥቂት ሰዎች መካከል አንዱ ነው። ከ2300 ዓመታት በፊት የኖረ ቢሆንም ዛሬ የምንጠቀምባቸው ሳይንሳዊ ዘዴዎች፣ ስነ ምክንያት ወይም ሎጂክና የፖለቲካ ፍልስፍናዎች ሁሉ የእርሱ አሻራ አርፎባቸዋል። የታላቁ እስክንድር መምህር፣ የፕላቶ ተማሪና የምዕራባውያን ፍልስፍና መሰረት የሆነው አርስቶትል ማን ነው? በዚህ ቪዲዮ የዚህን ታላቅ ሰው ሕይወት ጉዞ እንቃኛለን። አብራችሁን ቆዩ። የልጅነት ጊዜና ትምህርት። አርስቶትል በ384 ከክርስቶስ ልደት በፊት በግሪክ ሰሜናዊ ክፍል በምትገኘው ስታጊራ ተወለደ። አባቱ ኒኮማከስ የንጉስ ፊሊጶስ የታላቁ እስክንድር አባት የግል ሐኪሙ ነበር። ይህም አርስቶትል በቤተ መንግስት አካባቢ እንዳድግና ለሕክምና እንዲሁም ለተፈጥሮ ሳይንስ ፍቅር እንዲኖረው አድርጎታል። በ17 ዓመቱ ወደ አቴንስ በመሄድ በወቅቱ ዝነኛ በነበረው የፕላቶ አካዳሚ ገባ። በዚያም ለ20 ዓመታት ያህል በመቆየት የፕላቶ ተማሪና ረዳት በመሆን ቆየ። ከፕላቶ ጋር የነበረው ልዩነት፣ ምንም እንኳን አርስቶትል ፕላቶን ቢወደውም በአስተሳሰብ ግን ይለያዩ ነበር። ፕላቶ ትኩረቱ ሐሳባዊ ወይም አይዳል በሆነው ዓለም ላይ ነበር። አርስቶትል ትኩረቱ ተጨባጭ በሆነውና በአይናችን በምናየው ዓለም ላይ ነበር። የታላቁ እስክንድር መምህር። ፕላቶ ከሞተ በኋላ አርስቶትል አቴንስ ለቆ ወጣ። በ343 የበርዶኒያው ንጉስ ፊሊጶስ ልጁን እስክንድርን እንዳስተምርለት ጠራው። አርስቶትል እስክንድርን ለ7 ዓመታት ያህል ፍልስፍና፣ ግጥም፣ ሳይንስና ፖለቲካ አስተምሮታል። እስክንድር በኋላ ላይ ዓለምን ሲቆጣጠር የአርስቶትል አስተዋጽኦና ትምህርት ትልቅ ሚና ነበረው። የሊኪየም ትምህርት ቤት ወደ አቴንስ ተመልሶ የራሱን ትምህርት ቤት ሊኪየም መሰረተ። እዚህ ትምህርት ቤት ውስጥ አርስቶትልና ተማሪዎቹ እየተንሸራሸሩ ይወያዩ ስለነበር ተጓዥ ፈላስፎች ይባሉ ነበር። በዚህ ጊዜ ነው አብዛኛዎቹ መጽሐፎቹን የጻፈው። ከዚህም መካከል ፊዚክስ ስለ ተፈጥሮ ህግጋት፣ ኤቲክስ ስለ ስነ ምግባርና ደስታ፣ ፖለቲክስ ስለ መንግስት አወቃቀር፣ ባዮሎጂ እንስሳትን በዝርዝር የመደበበት ስራው። የመጨረሻ ዘመንና ውርሱን ስንመለከት ታላቁ እስክንድር ከሞተ በኋላ በአቴንስ ውስጥ የመቄዶንያ ተቃዋሚዎች በመነሳታቸው አርስቶትል ለህይወቱ ሰግቶ አቴንስን ለቆ ወጣ። አቴንስ በፈላስፎች ላይ ለሁለተኛ ጊዜ በደል እንድትፈጽም አልፈልግም ማለቱ ይነገራል፣ የሶቅራጥስን መገደል በማስታወስ። ብዙም ሳይቆይ በ322 ከዚህ ዓለም በሞት ተለየ። አርስቶትል የሁሉንም ነገር መሰረት የጣለ ሰው ነው። ዛሬ የምናውቀው ባዮሎጂ፣ ሎጂክና ሳይንሳዊ ምርምር ያለ እርሱ አስተዋጽኦ የዛሬውን መልክ አይዙም ነበር። እናንተስ ስለ አርስቶትል የትኛው አባባል ወይም ፍልስፍናው ይበልጥ ይማርካችኋል? ከታች በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ።